ውጪ ላይ ታክሲ ካልከፈልኩ ይላል። ዛሬ የጫት እኔ ነው የምሸለው ማንም ሰው መውጣት የለበትም ይላል። በሺዎች የሚቆጠር ገንዘብ ያወጣል። ታክሲ ውስጥ አይታችኋል? አረ እኔ ተከፍሏል እኔ አረ ይሽቀዳደማሉ ለመክፈል ራሱ እኮ የትም ቦታ ላይ ይሽቀዳደማል። ቤት ውስጥ ሀቢቢ ስትለው ደግሞ ምን ፈለግሽ ይላታል። ወጪ እንደምትጠይቀው ስላወቀ በዚህ ነው የሚመልስ። ከዛ እንዴት ተጠይቀው አሸማቋት። ጤፍ አልቋል አላህ ይጠፍጥፍሽ የት አርገሽ ነው? ጤፍ ወላሂ ጤፍ ጧት ሲወጣ ለክቶ የሚወጣ ሰው አለ። ምልክት አድርጎ ይሄ ጤፍ ማስቀመጫ እንትን ላይ ምልክት አድርጎ የሚወጣ ባል አለ። ምን ያደርጉታል ሴቶች? አሁን ጤፉ ያንተን ከርስ ነው የሚሞሉበት። እንጀራን ስትጋግር ሊጧን ስታቦካ ምን ስትል አይደል አውጥታ ገበያ ላይ ጤፉን ልትሸጠው ነው። ብቻ አላህ